ሰላም እንዴት ናችሁ? ከነራዎች ነው። በባለፈው ቪዲዮአችን እንግዲህ እንዴት ቶታን እና ዩኒራክ በቀላሉ አሰምብል ማድረግ እንደምንችል አብረን አይተን ነበር። ዛሬ ደግሞ እዚህ ራክ ውስጥ እንዴት በቀላሉ ዲቫይሶችን ማሰር እንደምንችል አብረን እናያለን። አብራችሁን ቆዩ። ራካችን ውስጥ የሚገቡ ዲቫይሶችን ማሰር ከመጀመራችን በፊት ራካችንን ስንገዛ ኦሪጂናል መሆኑንና አለመሆኑን የምንለይበት አንዳንድ ነገር ልንገራችሁ። ብዙ ጊዜ ሰዎች ራክ ከገዙ በኋላ ራክ ውስጥ የሚገባ ዲቫይሶችን ሲያስገቡ ራካቸው በቀላሉ ሲሰበር ወይም ደግሞ ሲጨማደድ ይስተዋላል። ይሄም ራካቸው ኦሪጂናል አለመሆኑን ያሳየናል። አሁን ራካችን ኦሪጂናል መሆኑን የምንለይበት ሁለት ነገሮች ልንገራችሁ። አንደኛ ራካችን ቶተን ብራንድ መሆን አለበት። ሁለተኛ ደግሞ ራካችን ከብረት የተሰራና ስንነካው ጠንካራ መሆኑን እርግጠኛ መሆን እንጠበቅበታል። ስለዚህ ኦሪጂናል የሆነውን ቶተን ራክ በምትፈልጉት ዩኒት ከሙሉ ዋስትና ጋር ከተነራ ታገኛላችሁ። ስለዚህ አሁን በቀጥታ እዚህ ውስጥ የሚታሰሩ ዲቫይሶችን ወደ ማሰር እንሄዳለን። ከዛ በፊት ግን ዲቫይሶቹን ለማሰር ቀላልና ምቹ እንዲሆንልን የፊተኛውን በር፣ የኋለኛውን እና ሁለቱም ሳይድ ዶሮችን መንቀል ይኖርብናል። ምክንያቱም ዲቫይሶቹን እዚህ ውስጥ አስገብተን በምናስርበት ጊዜ ምቹ እንዲሆንልንና እንዳያስቸግረን እነኚህን ዲቫይሶች እንነቅላለን። ስለዚህ ዛሬ ራካችን ውስጥ የምናስራቸውን ዲቫይስ ወደ ማሰር እንሄዳለን። ከዛ በፊት እዚህ ራክ ውስጥ የምናስራቸውን ዲቫይሶች ላስተዋውቃችሁ። መጀመሪያ ፒዲዩ አለን፣ ሁለተኛ ላይ ኬብል ማኔጅመንት አለን፣ ሶስተኛ ላይ ፓች ፓናል አለን እና ስዊች አለን። እንግዲህ በምታዩት መልኩ አሁን ራካችን ውስጥ የምናስራቸውን ዲቫይሶች ሬዲ አድርገናል። ስለዚህም ለማሰር እንቅፋት የሚሆኑብንን የሁለቱም ወይም ደግሞ ሳይድ ዶሮችን የፍሮንት ዶሩንና የኋላኛውን በር በመንቀል ራካችን ውስጥ የምታሰሩ ዲቫይሶችን ወደ ማሰር እንሄዳለን። እንግዲህ አሁን ፍሮንት ዶሩን ወይም ደግሞ የፊት ለፊቱን በር በመንቀል እንጀምራለን። እሱንም እንደዚህ በጥንቃቄ እያደረገን መስታወት ስለሆነ በጥንቃቄ እያደረገን እንደዚህ እየነቀለን እናስቀምጧለን። በመቀጠልም የሁለቱን ሳይድ ዶሮችን በዚህ መልኩ ቀስ እያለን እንነቅላለን ማለት ነው። እንግዲህ በምታዩት መልኩ ፍሮንት ዶሩን፣ ሁለቱም ሳይድ ዶሮች፣ የጀርባ በሩን በዚህ መልኩ አውጥተን ጨርሰናል። ስለዚህም በቀጣይነት አሁን ፒዲዩአችንን ወደ ማሰር እንሄዳለን። ፒዲዩ ለማሰር እኔ የሚያደርኩት መጀመሪያ ላይ ኬብሌን ከታች ወደ ላይ ለመጎተት ስለሆነ ፒዲዩአችንን ከላይ እናስራለን። የራኩ አንግላችን እንደምታውቁት ቁጥር አላቸው። ስለዚህ 9ኛ ወይ 8ኛ እያደረገን ፒዲዩአችንን ማሰር እንጀምራለን። ስለዚህ አሁን በቀጥታ ፒዲዩአችንን አምፓክ በማድረግ እንጀምራለን። ስለዚህ በሚታዩት መልኩ እንደዚህ እያደረገን ፒዲዩአችንን እናወጣለን። እዚህ ውስጥ ፒዲዩ የምናስርበት ብሎን እናገኛለን። እሱንም እናወጣለን። በዚህ መልኩ ካወጣን በኋላ ፒዲዩአችን አሁን ለመታሰር ሬዲ ነው ማለት ነው። እንግዲህ በምታዩት መልኩ ፒዲዩአችንን አምፓክ አድርገን ጨርሰናል። ስለዚህ ፒዲዩአችንን ቀጥታ ወደ ማሰር እንሄዳለን። ፒዲዩአችንን በዚህ መልኩ ካስገባን በኋላ ፒዲዩ የምናስርበትና ፒዲዩ ለማጣበቅ ወይም ደግሞ ብሎኑን ለማጣበቅ የምንጠቀመውን ብሎን እንለያለን። እነሱን ለይተን ሬዲ ካደረገን በኋላ ትልልቅ ብሎን ነው ማለትም በሳይዝ ትንሽ ተለቅ የሚሉትን ብሎኖችን ፒዲዩ ለማሰር ስለምንገለገልበት እነሱን ሶርት አድርገን እንጨርሳለን። ስለዚህ እነኚህ የብሎን ማጣበቂያ በጀርባ በማስገባት እንጀምራለን። ስለዚህ እኔ 9ኛ ላይ ስላሰርኩኝ 9ኛ ላይ በማስገባት የብሎኑን ማጣበቂያ 9ኛ ላይ በማስገባት በዚህ መልኩ እያስገባን እንጀምራለን ማለት ነው። ስለዚህ በዚህ መልኩ ሁለተኛውንም እንደዚህ እያደረግን መጀመሪያ በእጃችን እናስገባዋለን። እንደዚህ በእጃችን ካስገባን በኋላ በቻርጀብል ደግሞ እናጠብቀዋለን ማለት ነው።
በሁለቱም እያደረገን አሁን ቪዲዮአችን በደንብ ጠብቋል። አስፈላጊ ከሆነ ሁለተኛውንም ደግመን እናስረዋለን በደንብ እንዲጠብቅልን ማለት ነው። አስተማማኝ እንዲሆንልን ሁለተኛውንም በደንብ እናጠብቋለን። ስለዚህ ሁለተኛውን እያስገባው ነው። እንደዚህ ቁጥራቸውን እየለያችሁ በጥንቃቄ ታስገባላችሁ። በዚህ መልኩ ቪዲዮአችንን አስረን ሬዲ እናደርጋለን። እንግዲህ በምታዩት መልኩ ቪዲዮአችንን የኋላኛ ወይም ደግሞ ሁለተኛ ላይ ባለው አንግላችን አስረን ከጨረሰን በኋላ በቀጣይነት ኬብል ማናጀራችንን ወይም ደግሞ ቅድም እንደነገርኳችሁ ኬብል ማኔጅ ለማድረግ ኦርጋናይዝ ለማድረግ የሚያስጠቅመንን ዲቫይስ እንዳሁኑ እንደ ቪዲዮ አድርገን እናስሯለን። እንግዲህ በምታዩት መልኩ ኬብል ማናጀራችን እቺን ትመስላለች። አንድ ዩኒት ነች። ዲሊንክ ብራንድ ነው። በጣም ጄኒውን ከሜታል የተሰራ ነው። ስለዚህ ይሄ የሚያገለግለን ኬብል ኦርጋናይዝ ለማድረግ ወይም ደግሞ ኬብላችን ከገባ በኋላ በኬብል ታይ እየታሰረ አንድ ላይ ብዙ ኬብል ስለሚገባ በዚህ ውስጥ አሳልፈን ኬብላችንን ማኔጅ እናደርጋለን። በዚህ ኬብል ማናጀር ኦርጋናይዝ ካደረገን ወይም ደግሞ ማኔጅ ካደረገን በኋላ ነው ወደ ፓች ፓናል የምንወስደው ማለት ነው። ስለዚህ አሁን ኬብል ማናጀራችንን ወደ ማሰር እንሄዳለን። ልክ እንደ ፒዲዩ እያደረገን ከፒዲዩ አንድ ስቴፕ ዝቅ ብለን ወይም ደግሞ አንድ ጉድጓድ ዘለን የብሎኑን ማጣበቂያ በመጀመሪያ እናስገባለን። አንድ ስቴፕ ዝቅ ብለን ከፒዲዩ አንድ ስቴፕ ዝቅ ብለን ማጣበቂያችንን እናስገባለን። በሁለተኛውም ሳይድ አንድ ስቴፕ ዝቅ ብለን እንደዚህ እያደረገን በጥንቃቄ የብሎናችንን ማጣበቂያ በዚህ መልኩ እናስገባለን። ስለዚህ አሁን ኬብል ማናጀራችንን ለማሰር የብሎናችንን ማጣበቂያ አስገብተን ጨርሰናል። ስለዚህ በእጃችን እያደረገን ልክ እንደ ቀድሞ ቪዲዮ እንዳሰረን ኬብል ማናጀራችንንም እናስራለን። እንግዲህ በምታዩት መልኩ አሁን ቪዲዮአችንን አስረን ከጨረሰን በኋላ ልክ በሱ አይነት አሁንም ኬብል ማናጀራችንን እናስራለን። እንዴት አድርገን ነው ኬብል ማናጀራችንን የምናስረው? ከፒዲዩ አንድ ስቴፕ ብቻ ዝቅ በማድረግ የኋላኛውን የብሎን ማጣበቂያችንን በመጀመሪያ እናስገባለን። እሱን ካስገባን በኋላ በፊት ለፊት በኩል በእጃችን ብሎኑን እየከተተ ትንሽ እያጣበቀን በቻርጀብል ደግሞ እናጠብቋለን። ስለዚህ ቀጥታ ወደ እሱ ነው የምንሄደው። ኦልሬዲ የብሎናችንን ማጣበቂያ ስላስገባን ቀጥታ አሁን በፊት እያደረገን ብሎናችንን በእጅ እናጠብቋለን። እንደዚህ እያደረገን በሁለቱም ሳይድ አንድ ስቴፕ ብቻ ዝቅ በማድረግ ብሎናችንን በእጅ እንደዚህ እያስገባን እናጠብቀዋለን። በምታዩት መልኩ በአንደኛው ሳይድ ይዞልናል። በሁለተኛው እንደዚህ እያደረገን በእጃችን ትንሽ ካጠበቅን በኋላ በሁለቱም ሳይድ በቻርጀብል ደግሞ በደንብ እናጠብቀዋለን። እንደዚህ እያደረገን አሁን በስተክል ኬብል ማናጀራችን በደንብ ታስሮልናል። ስለዚህ አሁን ወደ ቀጣዩ መሄድ እንችላለን። አሁን ኬብል ማናጀራችንና ቪዲዮአችንን የኋላኛው ወይም ደግሞ ሁለተኛው አንግላችን ላይ አስረናል። አሁን ደግሞ ፓች ፓናላችንን የፊት ለፊት እያደረገን ወይም ደግሞ የፊተኛው አንግላችን ላይ እያደረገን እናስራለን። ስለዚህ በቀጥታ ፓች ፓናላችን እቺን ትመስላለች። ስለዚህ እሱን አምፓክ በማድረግ እንጀምራለን። በዚህ መልኩ እናወጣለን። በዚህ መልኩ ካወጣን በኋላ እዚህ ውስጥ ኬብል ታይ እናገኛለን። የራሱ የሆነ ብሎን እናገኛለን እና ማኑዋል አለው። እንደዚህ እያደረገን ፓች ፓናላችንን እናወጣለን። ስለዚህ ይሄ ቦታ ስለሚይዝብን እናወጣለን። ከሴፍቲውም ፓች ፓናሉን ቀስ እያደረገን እንደዚህ እናወጣለን።
ፓች ፓናላችንና ኬብል ማናጀራችን ፍሮንት ለፍሮንት ወይም ደግሞ ኬብል ማናጀራችን በፊት ለፊት በኩል እንዳይታይብን ፓች ፓናላችንን ከኬብል ማናጀራችን ፊት ለፊት ማሰር ይኖርብናል። ስለዚህ እዚህ ጋር እያደረገን ፓች ፓናላችንና እንትናችንን ፍሮንት ለፍሮንት እንደዚህ ሬዲ እናደርጋለን። መጀመሪያ ስለዚህኛ 8ኛ ትንሽ ዝቅ ብዬ አንድ ወረድ ብዬ 8ኛ ሚንስ ኬብል ማናጀርን ካሰርኩበት ፊት ለፊት ማሰር ይኖርብኛል ማለት ነው። ስለዚህ እንደ ቅድሙ እያደረገን የብሎኖቻችንን ማጣበቂያ ሶርት እያደረገን ብሎን እያወጣን ፓች ፓናላችንንም እንደ ቅድሙ እንደ ፒዲውና እንደ ኬብል ማናጀራችን እናስራለን። እነኚህን ብሎኖች እነዚህ ሾርት እያደረገን መጀመሪያ ላይ የብሎናችንን ማጣበቂያ ዝቅ ብለን አሁን በሰፈርነው መንገድ 8ኛ አንድ ዝቅ ብሎ እዚህ ጋር እንደዚህ ካረገን በኋላ ያወጣነው ብሎን ፓች ፓናላችንን እዚህ ጋር ያመጣን ቅድም እንዳደረግነው ኬብል ማናጀሩንና ፒዲውን ለማጣበቅ እንደሞከርነው በእጃችን በትንሹ እናስይዘውና በሁለቱም ሳይድ እንደዚህ እያደረገን በእጃችን ብሎኑን በትንሹ እያጣበቀን በደንብ ደግሞ እንዲጠብቅልን በቻርጀር ደግሞ እናጠብቀዋለን። እንግዲህ በምታይ መልኩ ፒዲዮአችንን ኬብል ማናጀራችንን እና ፓች ፓናላችንን በዚህ መልኩ አስረን ጨርሰናል። አሁን በቀጣይነት ስዊች ወደ ማሰር እንሄዳለን። እንግዲህ ስዊቻችን እቺ ትመስላለች። ዲሊንክ ዲጂኤስ 24 ፖርት በመባል ይታወቃል። ጊጋቢት የሆነ አንማኔጅ 24 ፖርት ስዊች ነው ማለት ነው። እሱንም አምፓክ በማድረግ እንጀምራለን። እየከፈተን እዚህ ያወጣን ስዊቻችንን አምፓክ እናደርጋለን። እዚህ ውስጥ ማውንቲንግ ኪት የራሱ የሆነ ስዊቹ የማውንቲንግ ኪት ይኖረዋል። እሱ እናወጣለን። ፓወር ሰፕላይ አለው ወይም ደግሞ ፓወር ኬብል አለው። ስዊቹን ቀስ እያደረገን በዚህ መልኩ እናወጣዋለን። እንደዚህ አውጥተን ከጨረሰን በኋላ ራሱ የሆነ ኬብል ጋር ይኖረዋል። አምፓክት አድርገን ከጨረሰን በኋላ ስዊቹን ለብቻ ከማውንቲንግ ኪቱ ጋር ማሰር ይኖርብናል። የራሱ የሆነ ብሎኖች አሉት። ማውንቲንግ ኪቱን በዚህ መልኩ እያወጣን መጀመሪያ ላይ ስዊቹና ማውንቲንግ ኪት ካላሰረን ስዊቹን ማንጠልጠል አንችልም ማለት ነው። ዝም አድርገን እዚህ ትሬ ላይ ቁጭ ማድረግ ነው የሚኖርብን ማለት ነው። ስለዚህ እሱን ላለማድረግ ደግሞ ማውንቲንግ ኪቱን በዚህ ጋር እያደረገን በሁለቱም ሳይድ እንደዚህ እያደረገን እናስራለን። እንደዚህ ካሰረን በኋላ ነው መተን የራካችንን አንግል ላይ የምናስረው። ስለዚህ እንደዚህ እያደረገን ስዊቻችንን 4 ፖርት ነው ያላት ወይም ደግሞ 4 የብሎን መቀበያ ጉድጓድ ነው ያላት። ብሎኖቹ ትንንሽ ናቸው። እሱም በእጃችን በጥንቃቄ እናስራለን። ብሎኖቹን ቀስ እያደረገን እንደዚህ እያወጣን 4 ቦታ ነው ያላት። እዚህ 4ቱን ቦታ በእጃችን ቀስ እያደረገን እንደዚህ እንደዚህ እያደረገን እናስራለን። ሁለተኛውንም
እንደዚህ ያደረገን ኦልሬዲ ጠብቋል፣ ግን በደንብ ራካችን ላይ ጠብቆ እንዲይዝልን ስናስረው አራቱንም ቦታ ማሰር ይኖርብናል። እንደዚህ ያደረገን በእጃችን እናስራለን። በዚህም በኩል አራቱንም ቦታ በደንብ እያጠበቅን በእጃችን እናስራለን። እንደምታዩት ሶስተኛውን እያሰርኩኝ ነው። በደንብ እንጠብቅልን ነው እስከ 4 ድረስ የምናስረው። ኦልሬዲ በሁለት ለራሱ ይይዝልናል፣ ግን በደንብ እንጠብቅልን ወይም ደግሞ ራካችን ላይ የራካችንን አንግል ላይ ስናስገባው በደንብ ጠበቅ አድርጎ እንዲይዝልን አራቱንም ቦታ በዚህ መልኩ በእጃችሁ ነው ማሰር ያለባችሁ ማለት ነው። ቻርጀብል መጠቀም የለባችሁ። ያረጋን ካሰረን በኋላ አንግላችን ላይ ይገባልናል አይገባም የሚለውን ቼክ እናደርጋለን። ስለዚህ ፐርፌክት ነው ማለት ነው። እንደዚህ ያረጋን ከፓሽ ፓነላችን ትንሽ ዝቅ አድርገን ሁለት ወይ አንድ ጉድጓድ እየዘለለ ስዊቻችንን እናስገባ። ስለዚህ የቅድሙን ሜትድ እየተጠቀመ መጀመሪያ ላይ የብሎናችንን ማጣበቂያ እያስገባን ስዊቻችንን ለማሰር ሬዲ እንሆናለን። ስለዚህ ቦታውን መያዝ ይኖርብናል። ጥሩ 6 ላይ እያደረገን ፓሽ ፓነሉን እንደምታስታውሱ 8ኛ ላይ ነበር ያሰር ነው። አሁን ደግሞ ይሄኛውን 6 ላይ ያስገባን እንደዚህ እያደረገን የብሎናችንን ማጣበቂያ እናስገባለን። አሁን በዚህ ሳይድም ቁጥሩን እያየን ለዚህ ያደረገን እናስገባለን። ስለዚህ አሁን ስዊቻችንን ለማሰር ሬዲ ነው ማለት ነው። ለዚህ ፊት እንደሚያደርግልን ቼክ ካደረግን በኋላ ስዊቹን ለማሰር የምንጠቀመው ብሎን እያወጣን እንደቀድሙ በእጃችን በትንሹ እያጠበቀን በቀን በሁለቱም ሳይድ በደንብ ደግሞ በቻርጀብል እናጠብቀዋለን። እንግዲህ በምታዩት መልኩ ራካችን ውስጥ ልናስገባ የፈለግናቸውን ዲቫይሶች በዚህ መልኩ ገጥመን ጨርሰናል። አሁን ቅድም ከራካችን የፈታናቸው ወይም ደግሞ የከፋፈትናቸውን ሳይድ ዶሮች የፊት ለፊት በርና የጀርባውን በር በስትክክል ገጥመን እንጨርሳለን። የጀርባውን በራችንን እንደዚህ እያመጣን እንገጥማለን።
በዚህ መልኩ የጀርባ በራችንን ገጥመናል። ደግሞ ሳይድ ዶራችንን በዚህ መልኩ እናስገባለን። በቀላሉ እንደዚህ ፕሬስ እያደረገ እንገጥማለን። ሁለቱንም እንደዚህ አድርገን እንገጥማለን። አሁን የሚቀረን ፍሮንት ዶራችንን ነው ማለት ነው። እሱንም በቀላሉ እንደዚህ እያደረገን እዚህ ጋር ብረቷን እያስገባን እንደዚህ አድርገን እንግዲህ በዚህ መልኩ ዛሬ ራካችን ውስጥ ልናስገባ የፈለግናቸውን ዲቫይሶች በዚህ መልኩ ገጥመን ጨርሰናል። እናመሰግናለን።